የሰርጋችን ማግስት በጣም አሪፍ ነው። ይኸው ጓዳ ገብቶ እየተንጎዳጎደልሽ ነው። አንቺ ያምሻል አግዢው እንጂ። ምን? እኔ ሀና ነኝ ጓዳ ገብቼ ወጥ ምናምን የምሰራው? አገባሁት እንጂ አልወለድኩት። የኔ ፍቅር ቁርስ ደርሷል። ይሄው የኔ ወድ ፍቅሬ ጥፍሬ እኮ ገና እያደገልኝ ነው። አንተ አጉርሰኝ እንዴ። የኔ ፍቅር እኔ እያለሁልሽ እንኪ ሁሌ እንጀራ እንዴ። እስቲ ምን እንዳደረከኝ? ልብሴን አበላሽው እኮ። ተነስ ሂድልኛ። ይቅርታ የኔ ሚስት፣ በልተሽ ጨርሽና አጥብልሻለሁ። እሺ። ከአባቴ ቤት ስትወስደኝ እኮ እንከባከባታለሁ ብለህ ነበር። ለዚህ አባቴ ቤት ምን አለኝ? ታዲያ አባትሽ ካገቡሽ ለምን ወደ ቤትሽ አልመልስሽም? ወንድ ነህ። እኔ መንከባከብ ደግሞ ግዴታ አለብህ። ትዳር ውስጥ ግዴታን ካስቀደምን ቀድመን እንወድቃለን። ፍቅርን ካስቀደምን ግን እንቀጥላለን። ይህ ህይወት የሁለታችንም ኃላፊነት ነው። እጅ ካስገባኝ በኋላ ሞግዚቴ ልታደርገኝ ካሰብክ ተሳስተሃል። አሁኑኑ ለአባቴ እደውላለሁ። ደውይላቸው። በስነ ምግባር ስላላነጹኝ፣ ቁጭ ብዬ ስበላ ስራ ስሪ ስላላሉኝ፣ ግብረ ገብ ስላላስተማሩኝ፣ በሙያ ፈንታ መሙላፈጥ ስላስተማሩኝ ይኸው ከትዳር ያልተስማማውን ብለሽ ደውይላቸው። እንኪ ደውይላቸው። ቆይ ያሳየዋለሁ። መከባበርና መተጋገዝ ያለበት ህይወት መምራት ካልፈለግሽ አሁኑኑ ቤት ይለቀሽ ውጪ። ተነሽ ውጪ። እወጣለሁ። ደግሞ አባቴ ዋጋን ይሰጣል። እሺ። ዋጋዋንና ልኳን የማታቅ ሴት አባት የኔን ዋጋ አይነግረኝም።